ባሻ ደምሴ በምርጫ ለምን ተሸነፉ? ከዚህ ቀጥዬ ደግሞ ስለ ባሻ ደምሴ ፖለቲካዊ ሕይወት አብዝቼ እናገራለሁ። ገጣሚው እንዳለው ሰው የተፈጠረው እንደ ላሊበላ ንጉሥና ቅዱስ ለመሆን ነው። እትዬ እመናሹ ጠጅ ይሸጡበት የነበረው ቤት ጭር ብሎ እንደ ድሮ በጣን በሰንደል ሳይሆን በቂጣ ጭስ ተሞልቷል። ሃይዞት ቻል ማድረግ ነው፣ በርታ ማለት ነው ባሻ። በዚህ ዓለም ተወዳድሮ መሸነፍ ያለ ነው። በሚቀጥለው 5 ዓመት ያሸንፋሉ። ያኔ ባያሸንፉ እንኳን በሚቀጥለው 5 ዓመት ማሸነፉ አይቀርም። ያኔ እንኳን ካላሸነፉ ሁሉንም ትተው ቤተክርስቲያን ቢስሙ ደስ ይለኛል አሉ እትዬ እመናሹ። ይህን ጊዜ ባሻ ደምሴ ጉዱ ካሳ ለበዛበት ሞት እንዳለቀሱ ያለ ለቅሶ አለቀሱ። የለም ከዚያ ይልቃል። በለቅሶ ታሪክ ውስጥ እንዲህ ያለ የእንባ ስፍር ተመዝግቦ አያውቅም። እትዬ እመናሹ የባሻን እንባ ሲያዩ የስነ ፍጥረትን ይዞታ ደግሞ ጠየቁ። ሰው ይህን ያህል ውሃ በቅንድቡ ይዞ ይዞራል ብለው በልባቸው ጠየቁ። እውነታቸውን ነው። እኔ ራሴ ቴልስ የገሃዱ ዓለም መነሻ ውሃ ነው ያለው እንደ ባሻ ያለ ሰው ለረጅም ጊዜ ሲያለቅስ አይቶ መሆን አለበት እላለሁ። አቤት የእንባቸው ብዛት! እንደ ኖህ ውሃ እኮ ነው። እንዲያውም እግዚአብሔር በኖህ ዘመን ዓለምን ለማጥፋት የሰማይ መስኮቶች እስከ መክፈት መድከም አልነበረበትም። እንደ ባሻ ደምሴ ያሉ 4 ሰዎችን ቢያስለቅስ ኖሮ ዓለም ከታች መርከቢቷ ከላይ ትሆን ነበር። ባሻ ደምሴ ዝናብ የመሳብ ስልጣን ቢኖራቸው ኖሮ በእንባቸው ላይ ትንሽ ካፊያ ጨምረው ለምርጫ የተሰለፈውን ሕዝብ ይጠርጉት ነበር። ግን ይሄ ስልጣን ለሳቸው አልተሰጠም። እንኳን በደመኖች በወረዳ 7 ነዋሪዎች ላይ መሰልጠን አልቻሉም። ቻል ያደርጉት አልሆት እኮ ባሻ አሉት እትዬ እመናሹ። የሚያስረክሰኝ መሸነፍ እንዳይመስልሽ አሉ ባሻ እየተነፋረቁ። መሸነፉ አይደለም ውጤቱን ማጣት ነው አሉ እመናሹ ሽንፈትን በተሻለ ቋንቋ ለማለዘብ ሲሞክሩ። እሱ አይደለም የሚያስረክሰኝ። ታዲያ ምንድነው? ጭሱ ነው አሉ መዳፋቸውን እያራገቡ። ጭሱ አንደበት ስላልነበረው የባሻን ክስ አላስተባበለም። ይመናሹ ግን የብዙ ዓመት የማጀት ልምድ ስላላቸው ይህን ሐሳብ አልተቀበሉም። የጭስ እንባ ከዓይን እንጂ ከሆድ እንደማይፈልቅ ያውቃሉና። በበኩሌ ምልክቱን ቢያሻሽሉ ኑሮ ይመረጡ ነበር ባይ ነኝ አሉት እትዬ እመናሹ። ከምልክቴ ነው ብለሽ ነው? ኋላስ ካላቱት ምልክት ጧፍ ምን አስመረጦ? የመጀመሪያው ምልክቴ ጧፍ አልነበረም፣ መዶሻ ነበር። እሱን መተው ይቆጨኛል። መዶሻስ ቢሆን የረባ ምልክት ነው ብለው ነው? አይ እመናሹ አሉ አሁንም ባቸው ያበራላቸው ባሻ። አንቺ ፖለቲካ ስለማታውቂ ነው እንጂ መዶሻን የሚያክል ምልክት አልነበረም። እንዴት? ይመናሹ አንቺ የምታውቂው መዶሻ እኒህ ዛኒጋባ የሚያጣምሙ አናጢዎች የሚይዙትን ነው። ያኔ መዶሻ ስል ግን ዳኞች የሚጨብጡትን ማለት ነበር። የዳኞች መዶሻ ፍትህ ነው፣ እኩልነት ነው። ግን ህዝቡ ስለ መኖሪያ ቤት ስለ ኮንዶሚኒየም ብቻ አብዝቶ ስለሚያስብ መዶሻ ሲባል ያናጢቅ አድርጎ አቃለለው። በዚያ ላይ ጠላቶች የማይሆን ነገር አወሩብኝ። ምን ብለው? ዛሬ ምልክቱን መዶሻ ካደረገ ብንመርጠው ማጭድ ይጨምርበትና ኮሚኒስት ነኝ ይላል አሉኝ። ምንድነው እሱ ኮሚኒስት? ኮሚኒስት ብለው ወደ ጠጁ አቀረቀሩ። ጠጁ በጉሮሯቸው እስኪወርድ ድረስ የኮሚኒስትን ትርጓሜ ያሰላሰሉ። ኮሚኒስት እንግዲህ ስርዓት ነው። በኮሚኒስት ውስጥ በዝባዥና ተበዝባዥ የለም፣ ሁሉም እኩል ይሆናል። ምን ብዬ ላስረዳሽ? አንቺ አሁን ጠጅ ትጠያለሽ፣ እንደ ፍላጎቴ ጠጅ ትቀጅልኛለሽ፣ እኔ እንደ ችሎታዬ አገለግልሻለሁ። ይህ ነው ኮሚኒዝም። እትዬ እመናሹ ይህን የኮሚኒዝምን ትርጓሜ ሲሰሙ ክው ብለው ደነገጡ። የባሻ ፍላጎት ከጠጅ በርሜላቸው ጋር ስለማይመጣጠን በኮሚኒዝም ስርዓት ውስጥ ቢኖሩ በባተሌነት ክልትው ብለው እንደሚሞቱ አወቁ። የጠጅ ፍላጎት እንጂ ችሎታ የሌላቸው ሰዎችስ በኮሚኒዝም ይሆናሉ?
ብለው ሊጠይቋቸው ፈልገው መልሰው ተዉት። ምልክቱ ሲሆን ቅስቀሳው ላይስ? ከዚያ በላይ እንዴት አድርጌ ልቀስቅስ አሉ ባሻ። መኪና ተከራይቼ ጧፍን ምረጡ ስል ሰምተሻል። ይህንን ወረዳ የዞርሁበት ቤንዚን ጎንደር ዘመድ ጠይቄበት ብመጣ እናቴ ተመርቀኝ ነበር። ግን እኔ የምለው እኔ ለዚህ ህዝብ ክፉ ነኝ ወይ አሉ አይናቸውን እየጨመቁ። ከዚህ ወዲያ ጠጃ ነው እንደው እንጂ ውስጣቸው ያለው ዋስ ሳይንጠፈጠፍ አልቀረም ሳይሉ አይቀሩም እትዬ መናሹ በልባቸው። እኔ ለዚህ ህዝብ ክፉ ነኝ ወይ አሉ ደገሙና። ኧረ ተየት መጥቶ እዚህ ቤት የሚመጣው ደንበኛ በእርሶ ኪስ ነው እምቧይ መስሎ የሚሄደው አሉ እትዬ መናሹ። ባሻ ቅዱስ መሆናቸው ተረጋገጠ። በጣሚው እንዳለው ሰው የተፈጠረው እንደ ላሊበላ ቅዱስና ንጉስ ለመሆን ነው። ባሻ ቅዱስነት ሳያጡ ንግስና ተነፈጋቸው።